ሰላም ሰላም፣ እንዴት ናችሁ? የሳሚ ቤተሰብ፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። የሳሚ እናት ወልዳ 1 ወር ሞልታ ዛሬ ግቢ ውስጥ ነች ማለት ነው። ግቢ ውስጥ ወጥቻለሁ። እንደዚህ አሽታልኝ ሲተኛ ገና ጭርቀ ነበረ የሆነ ገና ነው። አሁን ግን ደርሷል። እንደዚህ ወጥቼ ግቢን ውስጥ 30 ቀን ሲጨርስ ያው ጨርሼ ማለት ነው። 30 ቀኔ ነው፣ 1 ወር ማለት ነው። ከዛን ሰው እያየሁት ምናምን ግቢ ውስጥ ጉብ ጉብ ማለት ጀመርኩ ማለት ነው። እና ይሄው በቆሎ እንደሚታዩት ምን እንደሚመስል ግቢ ውስጥ አይታችኋል። ይሄው ይታያል። ገና ሲደርስ ወደ ግቢ ሲወጣ አሼታ በቆሎ ገና እየደረሰ ጭርቃ ነው። ደስ ይላል። ግቢያችሁ ውስጥ እንደዚህ ደስ የሚል እንትን ሲኖር ደስ ይላል። እግዚአብሔር ሰርታችሁ ስትበሉ ደግሞ እንዴት አባቱ ከቀያችሁ ከጉልበታችሁ ሰርታችሁ ማለት ነው። ይሄ ሁሉ ግቢ ውስጥ ነው። እግዚአብሔር ይመስገን። እንደዚህ ሰውን እያየው በቆሎን ይሄው እየለቀምኩ ነው። ምን ይባላል እኔ እንጃ። እና እንደዚህ ይመስላል። ሁለተኛ ልጅ ማለት ነው። ሳሚው አንደኛ ነው። ሁለተኛ ልጅ በዚህ መልኩ ወደ ጎሮዬ ወጥቻለሁ ማለት ነው። ጓሮዬ ሳኩ እግዚአብሔር። ኤኒዌይስ እግዚአብሔር ይመስገን። እውነት ለመናገር ደስ ይላል። ያው በዚህ ቻናል ቪዲዮ ቶሎ ቶሎ መልቀቅ አልቻልኩም። ያው ቦሮምኛም ስላለኝ ከዛን ደግሞ ልጅ ስላለኝ 2 ልጆች ትናንሽ ስለሆኑ የልጅ እናት ስትሆኑ ደግሞ ሰዓት የለም ምን የለም። ያው ለዛ ነው ይቅርታ። ግን ለቻናል አዲስ ከሆናችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ደግሞ እስከ መጨረሻ እዩ። እንደዛ ነው። ዶሮ ራሱ አለች ያቺ 1 2 ለልጆች የሚሆን ማለት ነው። ያ አባሻ ዶሮ ስለሆነች ደስ ይላል። ይበቃል። 2 3 ነው። 3 ይበቃል። ትርፍ ነው። ይሄ ሳሚ ያኛው ነው። ቻናሉ የሱ ነው። ይሄው እና እንደዚህ ይላችኋል ነው። ሰብስክራይብ አድርጉ። ቪዲዮውን ደስ ይላል ሁሉም ነገር። ሳሙኤል ፍጥጥ አለ ካሜራ ውጭ ላይ እቤት ቪዲዮን ስንቀድ ያያል፣ ግን ውጭ ላይ ምንድን ነው እያለ ምንድን ነው እሱ ካሜራማን እያየ ምናምን ወዮ ምን እንደተካሄደ ምን እንደሆነ አላወቀም እስካሁን። ካሜራው ውጭ ላይ ምንድን ነው አሁን እያየው ነው እያለ ነው። ለማንኛውም እኔ እንደዚህ በቆሎን ወስጄ ወደ ቤት እያገባው ነው ማለት ነው። ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳትረሱ ባይ